አንዳች ሆናለች በሌሊቱ በዝማሬ ተንቀጠቀጠ ወንጌሉ ከእውነቱ ነገሩ አሁን ዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ፍላጻዬን የጠላቴን ቁጣ መከተልኝ ወደ እኔ የመጣ በራራልኝ እርሱ በወዳጄ ሰላም ሰማኝ በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ በማንነቴ ላይ እግዚአብሔር ታላቅ ነው የመንገዴን እርግማን አጥርቶ የሰለለ ጉልበቴን አጥርቶ ከፊት ለፊት በድንገት መሩኛል በምስጋና በኋላ ስቦኛል ድንኳኔ ድምፃችሁ አይሰማም በማንነቴ ላይ ታላቅ ድምፃችሁ ከፍ ድንኳኔ በማንነቴ ላይ እግዚአብሔር ታላቅ ነው ስላልተወኝ አንዳች አጣሁኝ ሙሉ ሰው ነኝ የለኝም ጎደሎ በከፍታ ብኖር በዝቅታ ደስተኛ ነኝ ደስታ ሙሉ ነው ድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ድንኳኔ ደስታ ሙሉ ነው ድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው ማማረርን ማጉረምረም ትቻለሁ አንደበቴን ቅኔ ሞልቻለሁ ብፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ደስታ ሙሉ ነው ድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው አይሰማም ድንኳኔ በማንነቴ ላይ እግዚአብሔር ታላቅ ነው ማማረርን ማጉረምረም ትቻለሁ አንደበቴን ቅኔ ሞልቻለሁ ብፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ደስታ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ ደስታ ሙሉ ነው ድንኳኔ ማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው ስላልተወኝ አንዳች አጣሁኝ ሙሉ ሰው ነኝ የለኝም ጎደሎ በከፍታ ብኖር በዝቅታ ደስተኛ ነኝ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው አይሰማም ድንኳኔ ደስታ ሙሉ ነው ድንኳኔ ዝማሬ ሙሉ ነው
ዝማሬውን ላቀርብ
ጽናት ዓለም እስከ ጽናት ዓለም የተመሰገነ ይሁን። እሺ ጉባኤያችንን በጸሎት ጀምረናል። አስፈጻሚ እግዚአብሔር ነውና እግዚአብሔር አምላካችን ከሁላችን ጋር ይኖር። ከዚህ በመቀጠል እግዚአብሔር ለምስጋና ጠርቶናልና እግዚአብሔርን በዝማሬ እናመሰግናለን። እንዲሁም ከዛ ባለፈ ድንግል ማርያም እዚህ ቦታ ላይ መጥተው ታሪካቸውን የለወጠችላቸው በአልጋ መጥተው ቆመው የሄዱ አጎንብሰው መጥተው ቀና ብለው የሄዱ ቋጠሯቸው ችግራቸው የተፈታ ድንግል ማርያም ለምስክርነት ያበቃቻቸውን ምስክርነት እንመሰክራለን። ከዛም ባለፈ ድንግል ማርያምን ለምስጋና ሰባት ይሆናልና እግዚአብሔርን በመዝሙር አመስግነን ጻፋችን አብርተን በጸሎት የጀመርነውን በጸሎት ዘግተን ወደየ ማረፊያችን እንሄዳለን ማለት ነው። ኪዳነ ምሕረት እናቴ ምስጢረኛ ጓዳዬ የጎደለኝን ታውቂያለሽ ካፌ ሳይወጣ ሳትነግሪሽ እያልን በንስሐ ድንግል ማርያም በተስፋ ሁላችንም እናመስግናለን። ኪዳነ ምሕረት እናቴ ምስጢረኛ ጓዳዬ የጎደለኝን ታውቂያለሽ ካፌ ሳይወጣ ሳትነግሪሽ ካፌ ሳይወጣ ሳትነግሪሽ ኪዳነ ምሕረት እናቴ ምስጢረኛ ጓዳዬ የጎደለኝን ታውቂያለሽ ካፌ ሳይወጣ ሳትነግሪሽ ካፌ ሳይወጣ ሳትነግሪሽ አልፏል መናኛው ኑሮ ብልጫሽዋን ቀይሮ መልካሙ ደረሰ እምባዬ ባንቺ ታበሰ እምባዬ ባንቺ ታበሰ ኪዳነ ምሕረት እናቴ ምስጢረኛ ጓዳዬ የጎደለኝን ታውቂያለሽ ካፌ ሳይወጣ ሳትነግሪሽ ካፌ ሳይወጣ ሳትነግሪሽ ልዘምር ልቁም ከፊትሽ ልንበርከክ ለክብርሽ ብርቅ አገር ከቤቴ ከጨረሳሽን እናቴ ከጨረሳሽን እናቴ ኪዳነ ምሕረት እናቴ ምስጢረኛ ጓዳዬ የጎደለኝን ታውቂያለሽ ካፌ ሳይወጣ ሳትነግሪሽ ካፌ ሳይወጣ ሳትነግሪሽ አልልም መቼ ነው ቀኑ የኔ መጎብኛ ዘመኑ እንደሚፈጽም አውቃለሁ ሁሉም በጊዜው ስላየው ሁሉም በጊዜው ስላየው ኪዳነ ምሕረት እናቴ ምስጢረኛ ጓዳዬ የጎደለኝን ታውቂያለሽ ካፌ
ሳይወጣ ሳትነግሪኝ ከአፌ ሳይወጣ ሳትነግሪኝ የልቤን ችግር ላዋየሽ ከስዕልሽ ፊት ቆሜ እንባዬ ቀድሞ ዝም አልኩኝ ሳልነግርሽ ስለምታውቂ ሳልነግርሽ ስለምታውቂ ኪዳነ ምሕረት እናቴ ምስጢረኛዬ ጓዳዬ የጎደለኝን ታውቂያለሽ ከአፌ ሳይወጣ ሳትነግሪኝ ከአፌ ሳይወጣ ሳትነግሪኝ ኪዳነ ምሕረት እናቴ ምስጢረኛዬ ጓዳዬ የጎደለኝን ታውቂያለሽ ከአፌ ሳይወጣ ሳትነግሪኝ ከአፌ ሳይወጣ ሳትነግሪኝ እውነተኛው ሰላም ያለው ከቤቱ ነው። እውነተኛው ሰላም ያለው ከቤቱ ነው። እርዳኛ ልላወስ እለምንሃለው እርዳኛ ልላወስ እለምንሃለው እውነተኛው ሰላም ያለው ከቤቱ ነው። እውነተኛው ሰላም ያለው ከቤቱ ነው። እርዳኛ ልላወስ እለምንሃለው እርዳኛ ልላወስ እለምንሃለው ኃጢአቴን ሳስበው ልቤ ይጨነቃል ካንተ መለየቴ ነፍሴን አድክሟታል ወደ አንተ መልሰኝ እኔ እመለሳለሁ እውነተኛው ሰላም ያለው ከቤቱ ነው። እውነተኛው ሰላም ያለው ከቤቱ ነው። እውነተኛው ሰላም ያለው ከቤቱ ነው። እርዳኛ ልላወስ እለምንሃለው እርዳኛ ልላወስ እለምንሃለው ለቅዳሴው ጸሎት ዘወትር እንዳንተ ጋር በአደባባይ ቆሜ ስምህን እንዳልጠራ ተሰነካክዬ ወድቄአለሁና እርዳኛ አማኑኤል በሃይማኖት ልጽና እውነተኛው ሰላም ያለው ከቤቱ ነው። እውነተኛው ሰላም ያለው ከቤቱ ነው። እርዳኛ ልላወስ እለምንሃለው እርዳኛ ልላወስ ዓይኔም ባያብጥ ላልቅስ ስለ ኃጢአቴ የንስሐ ሽውን ቀሪዋ ሕይወቴ በመዳኔ ሰዓት በዛሬዋ ዕለት ፍቅርህን አስቤ መጣሁ ካንተ ደጅ እውነተኛው ሰላም ያለው ከቤቱ ነው። እውነተኛው ሰላም ያለው ከቤቱ ነው። እርዳኛ ልላወስ እለምንሃለው እርዳኛ ልላወስ ጌታ ሆይ ጸጸቴን እንባዬን ተቀበል አባትሽ ነይ በለኝ እኔም ልጅ ነኝ ልበል ዘይት ሳላዘጋ ድንገት መጣህብኝ በርህን በመዝጋት ተነሳ አታስቀረኝ እውነተኛው ሰላም ያለው ከቤቱ ነው። እውነተኛው ሰላም ያለው ከቤቱ ነው። እርዳኛ ልላወስ
እውነተኛው ሰላም ያለው ከቤቱ ነው። እርዳኛ ልላወስ እለምንሃለሁ፣ እርዳኛ ልላወስ እለምንሃለሁ። ማረት ይቀበልልን። አሜን። ሰባ አንድ ደረጃ ነው አይደል? ይባ 74 ነው። 74 ደረጃ የሚባለውን ይዩት እንግዲህ ተጓዙ። ደረጃ ራሱ ግልጽ ነው። በርቱ አይዟችሁ። ያው ጨረስናት፣ ወጣናት።